ህይወታችሁን እየቀየራችሁ እንደሆነ ታስባላችሁ። እውነታው ግን ይበልጥ የማትወጡበት ችግር ውስጥ እያስገባችሁት። በየቀኑ ኢንስፓየር የሚያደርጓችሁን ቪዲዮ ታያላችሁ፣ ጂም ትሰራላችሁ፣ ራሳችሁን ዲሲፕሊን ለማድረግ ብዙ ትጠራላችሁ። እውነታው ግን ምንም ራሳችሁ ላይ የቀየራችሁት ነገር የለም። ጀስት ራሳችሁን ቢዚ እያደረጋችሁት። ሰልፍ ኢምፕሩቭመንት ውስጥ ከገባው ኦልሬዲ 3 ዓመት ሆኖኛል እና በዚህ 3 ዓመት ውስጥ ሁሌ መጽሐፍ ማንበብ፣ ጂም መስራት፣ ኢንስፓየር የሚያደርጉኝ ቪዲዮዎችን ማየት፣ ሰልፍ ኢምፕሩቭመንት ሲባል የምናደርጋቸው ነገሮች እነዛን ነገር ማድረግ ህይወቴን የሚቀይርልኝ መስሎ ይታየኝ ነበር። እውነታው ግን ይህ አይደለም። ቱ ማች ሰልፍ ኢምፕሩቭመንት ዲስትራክሽን ነው። ሁለት አይነት ሰልፍ ኢምፕሩቭመንት አለ፣ ፌክ እና ሪል። አብዛኛው ሰው ፌክ ሰልፍ ኢምፕሩቭመንት ውስጥ ነው ያለው። እናንተ ሪል ናችሁ ፌክ ናችሁ የሚለውን ማወቅ ከፈለጋችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉ። አሁን የምነግራችሁ ፌክ ሰልፍ ኢምፕሩቭመንት ሰዎች የሚሰሯቸውን ስህተቶች ወይም ራሳችንን እየቀየርን ነው ብሎ የሚያስቡ ሰዎች አሉና እነዛ ሰዎች እየሰሯቸው ያሉ ስህተት ወይም ደግሞ እነዚህ ሰዎች ፌክ ሰልፍ ኢምፕሩቭመንት ውስጥ ናቸው የሚያስብሏቸው ምልክቶች ናቸው። የመጀመሪያው ፌክ ሰልፍ ኢምፕሩቭመንት ምልክት ብዙ የሰልፍ ኢምፕሩቭመንት ቪዲዮ ማየት። ፖድካስት ታያላችሁ፣ መጽሐፍ ታነባላችሁ። ላይክ እንደኔ ደግሞ ሰልፍ ኢምፕሩቭመንት ላይ የሚሰሩ ሰዎች ቪዲዮዎችን ገብታችሁ ቼክ ታደርጋላችሁ፣ ዳውንሎድ ታደርጋላችሁ። ግን ስቲል ህይወታችሁ ላይ ምንም የተቀየረ ነገር የለም። ለምን ብትሉኝ፣ አንደኛ አክሽን ስለማትወስዱ። እናንተ በእነዚህ ቪዲዮዎች አዲክትድ ስለሆናችሁ ነው እንጂ ጀስት ህይወታችሁን ለመቀየር አይደለም እያያችሁ ያላችሁት። በቃ አዲክሽን የሚባል ነገር አለ። በፊት ኢንተርቴን ቪዲዮዎች ላይክ ቲክቶክ ላይ ያሉ የሚያዝናኑ ቪዲዮዎች የሚያስደስቷችሁ ከነበረ አሁን ግን ሰልፍ ኢምፕሩቭመንት ቪዲዮ ያዝናናችሁ ይጀምራል ማለት ነው። የምር አይምሯችሁ እየተማረበት ሳይሆን እየተዝናናበት ነው። በፊት እኔ ምን አይነት ስህተት ሰራ ነበረ መሰላችሁ? ላይክ ሰልፍ ኢምፕሩቭመንት እንደጀመርኩኝ ሪሚዲያል ላይ ያለው የዮናስ ሞ ቪዲዮ በየቀኑ አንዳንድ ቪዲዮ ካላዩ ይደብረኝ ነበር። ያ የምርም ህይወቴን እንድቀይር አግዞኝ ሳይሆን አዲክሽን ሆኖብኝ ስለነበረ አንድ የሱን ቪዲዮ ካላዩ ይደብረኝ። ህይወቴ ላይ ትልቅ ካምፓኒዎችና ምረን ያላደረኩ ያልነበረ ቢመስለኝና ቱ ማች ሰልፍ ኢምፕሩቭመንት ቪዲዮ ስታዩ አዲክሽን እየሆነ ይመጣል። ሪል ሰልፍ ኢምፕሩቭመንት ውስጥ ያሉ ሰዎች ምን ያደርጋሉ መሰላችሁ? እነሱ ሰልፍ ኢምፕሩቭመንት ቪዲዮ አያዩም ማለት አይደለም፣ ግን የሚያያቸው የሚያስፈልጓቸውን ቪዲዮዎች ብቻ ነው። ላይክ አሁን ዲሲፕሊኑን ቢውልድ ማድረግ የፈለገ አንድ ሪል ሰልፍ ኢምፕሩቭመንት ውስጥ ያለ ሰው መጀመሪያ ዩቲዩብ ላይ ይሄድና ስለ ዲሲፕሊን የሚያስተምረውን ነገር ይፈልጋል። ፖድካስት ሊሆን ይችላል፣ ቪዲዮ ቼክ ያደርግና ያንን ቪዲዮ ካየ በኋላ ላየው ቪዲዮ አንድ አክሽን ይወስዳል ማለት ነው። አንተ ቪዲዮ ታያለ፣ አክሽን አትወስድም። ሪል ሰልፍ ኢምፕሩቭመንት ውስጥ ያለው ሰውዬ ግን አንድ ቪዲዮ ያህል አንድ አክሽን ከዛ ቪዲዮ በኋላ ይወስዳል ማለት ነው። ሶ አንተ አክሽን ካልወሰድክ እሱ አክሽን እየወሰደ ነው። ልዩነቱ እዚህ ጋር ነው። ሁለተኛው ከማድረግ ማቀድ። የሰልፍ ኢምፕሩቭመንት በጣም ያስጠላኝ ነገር ምን መሰላችሁ? ፕላን እንድታደርጉ ያደርጋችኋል። በቃ እያንዳንዱ እንቅስቃሴያችሁ የተጠና ፕላን የተደረገ ምናምን እንዲሆን ነው። ላይክ አይምሯችሁ ሰልፍ ኢምፕሩቭመንት ውስጥ ስትገቡ ስትራክቸርድ ወይም ፎርም የሚደረገው። ስለዚህ ሰልፍ ኢምፕሩቭመንት ትራፕ አለው። ያ ትራፕ ምንድነው? በቃ ዝም ብላችሁ የፕላን ሰው እንድትሆኑ ያደርጋችኋል። ሩቲን ታወጣላችሁ፣ የጂም ፕሮግራም ታዘጋጃላችሁ፣ ብዙ ፕላኖች አላችሁ። በቃ ያለ ፕላን ህይወታችሁ መሄድ አይመስሏችሁም። እናንተ ያን ነገር ድራይቭ አድርጋችሁ የሆነ አውትካም የምታመጡ አይመስላችሁም ፕላን ካላደረጋችሁ። ማቀድ ጥሩ አይደለም እያልኳችሁ አለ። ብዙ አሪፍ የሚባሉ ሰክሰስፉል የሚባሉ ሰዎች ፕላን ያላቸው ሰዎች ናቸው። እናንተ ግን ልዩነታችሁ ምንድነው? ማቀዱ ዕቃ ብቻ ነው የምትቀሩ። ታቀዳላችሁ፣ አክሽን አትወስዱ። እዛው እቅዳችሁን ይዛችሁ ትሞታላችሁ ማለት ነው። ሪል ሰልፍ ኢምፕሩቭመንት ውስጥ ያሉ ሰዎች ወይም ደግሞ ሰክሰስፉል ሰዎች ናቸው ብለን የምናስባቸው ሰዎች ፕላን ያደርጋሉ። ታዲያ እኔም ፕላን አደርጋለሁ፣ እኔ ለምንድነው ሰክሰስፉል ማልሆነው ብለህ ከጠየቅ እነዛ ሰዎች መጀመሪያ አይደለም ፕላን የሚያወጡት። የሆነ ነገር ውስጥ ዘለው ይገባሉ። ከዛ በኋላ ነው ፕላን እያወጡ የሚመጡት። ላይክ ለምሳሌ አንተ አሁን ጂም ለመጀመር አሰብክ እንበልና ቀድመ ፕሮግራም አዘጋጅተ ምግብ አዘጋጅተ እንዴት እንደምትበላ ስንት ሰዓት እንደምትነሳ ፕላን አድርገህ ታዘጋጃለህ። ከዛ በኋላ ምንም ለውጥ አታመጣም ወይ አትጀምርም ኦልሬዲ። እነዛ ሰዎች ግን ምንድነው የሚያደርጉት? ሪል ሰልፍ ኢምፕሩቭመንት ውስጥ ያሉ ሰዎች መጀመሪያ ጂም ነው የሚገቡት። ቀድሞ ምን ያደርጋሉ? አክሽኗን ይወስዳሉ። አንተ ምን አደረግ? ቀድመ ፕላን አዘጋጀ፣ ሩቲን አዘጋጀ። እነሱ ምን አደረጉ? ቀድሞ አክሽን ወሰዱ። ስለዚህ ቀድሞ ጂም ከገቡ በኋላ እየተላመዱ ሲመጡ ምን ያወጣሉ? የጂም ፕሮግራም ያወጣሉ፣ የሚል ፕሮግራም ያወጣሉ፣ ሌሎች ነገሮችንም በተመሳሳይ ያዘጋጃሉ ማለት ነው። እዚህ ጋር ነው ልዩነቱ። ሪል ሰልፍ ኢምፕሩቭመንት ውስጥ ያሉ ሰዎች ቀድሞ አክሽን ከወሰዱ በኋላ ነው ፕላን የሚያወጡት። አንተ ደግሞ ምን ታደርጋለህ? ቀድመ ፕላን ታወጣለህ አክሽን ከመውሰድ በፊት። ስለዚህ ከዛሬ በኋላ ፕላን አድርገህ ከመጀመር በፊት ጀምርና ፕላን እያደረግከው ትሄዳለህ። ሶስተኛው የሰልፍ ኢምፕሩቭመንት ትራፕ ወይም ደግሞ የፌክ ሰልፍ ኢምፕሩቭመንት መገለጫ ሌሎች ሰዎችን ኮፒ ማድረግ ትጀምራላችሁ። የምታዩቸው ቪዲዮዎች አሉ። የሆነን ሰው ኢንስታግራም ላይ ቲክቶክ ላይ ፎሎ ታደርጋላችሁ። በቃ ኢንስፓየር የሚያደርጓችሁ ሰው ከዛ እነሱን ኮፒ ማድረግ ትጀምራላችሁ። አለባበሳቸው፣ አረማመዳቸው፣ የሚያወሩበት መንገድ ኦልሬዲ እነሱን ለመምሰል ትሞክራላችሁ።
አንተ ነህ፣ እነሱን አይደለም። አንተ የምትለብሰው አለባበስ የራስ ስታይል አለ፣ የምትናገርበት የራስ ስታይል አለ፣ ኢቭን የራስ ኮንፊደንስ አለ። ሌላን ሰው ለመምሰል በሞከርኩ ቁጥር አንተነትን እያጣ ስትራክቸርን እያጣ ዝም ብሎ ተራው ነው የሚቀርሰው። ታውቃላችሁ አይደል? አሁን ሌላን ሰው ለመሆን መምሰል ጥሩ አይደለም እያልኳችሁ አይደለም፣ ግን እነዛን ሰዎች ሳትሆኑ ነን ብላችሁ የምታስቡ ነገር ከሆነ ጥሩ አይደለም። አሁን ብዙ የምከተላቸው ሰዎች አሉ ኢንስፓየር የሚያደርጉኝ፣ እነሱን ለመምሰል መሞክራቸው። ለመምሰል የምሞክረው ግን እንዴት ነው እነዛ ሰዎች ስኬታማ የሆኑት በምን መንገድ ነው የሄዱት እንጂ ኦኬ እንትና ዮናስ ሞ በዚህ መንገድ ልብሱን ስለለበሰ እኔ ዛሬ እንደዚህ ለብሳለሁ ስኬታማ ነኝ ማለት አይደለም። በዛ መንገድ አይደለም የሚሰሩ። ዮናስ ሞ ዛሬ እንደዚህ አይነት መጽሐፍ አንብቧል፣ እንደዚህ አይነት ፖድካስቶችን አይቷል በፊት እኔ ባለሁበት ሌቭል ላይ እያለ ዛት ኢንስፓይሬሽን የሚባለው ይሄ አንተ እንጂ ዮናስ ሞ ዛሬ እንደዚህ አድርጓል፣ እንደዚህ ተራምዷል፣ እንደዚህ በልጧል አይደለም። አንተ ራስህን ብቻ ነህ፣ ሌላ ሰው አይደለም። የራስ ስታይል የራስ ከለር ከሌለ ተራ ሰው ሆነ ነው የምትቀር፣ ወይም ዝም ብለህ እየባክንክ የምትቀር ሰው ነው። አራተኛ ፐርፌክሽኒዝም። እዚህ ጋር በጣም አደጋ ውስጥ ያላችሁ ሰዎች አላችሁ። ፐርፌክሽኒዝም በሽታ፣ በቃ ሁሉም ነገር ልክ እንዲሆን፣ ሁሉም ነገር ስትራክቸር ይዞ እንዲሄድ የምትፈልጉ ሰዎች በጣም በሽታ ውስጥ ናችሁ። ሳይንስ ራሱ የሚለው ነገር ኢቭን ትሪትመንት ምናምን አሉ። እንደዚህ አይነት ነገር ብትሞክር ይሻላችኋል። ሁሉም ነገር ልክ ካልሆነ፣ ሁሉም ነገር ተስተካክሎልኝ ካልጀመርኩ የምትሉ ሰዎች ካላችሁ ያ በጣም በሽታ ነው። ፐርፌክሽኒዝም ከብዙ ነገር ወደኋላ እንድትቀሩ ያደርጋችኋል። አንድ ምሳሌ ልንገራችሁ። አንድ ጓደኛ አለኝና ሁሌ ዩቲዩብ ለመጀመር ያስባል፣ ያማክረኛል፣ እንዴት ላድርግ ምናምን ይለኛልና አይጀምርም። ለምንድነው የማትጀምረው ብዬ ስጠይቀው አንደኛ ማይክ የለኝም፣ ካሜራ የለኝም፣ በቃ ብዙ ስቱዲዮ የለኝም፣ ብዙ ምክንያቶችን ያቀርብልኛል። እነዚህ ነገሮች ሲመቻቹለት ግን መጀመር እንደሚፈልግ ፓሽኑ እንዳለው ይነግረኛል። ይሄ ምን አይነት በሽታ ነው? ፐርፌክሽን። ለምን? እኔን ተመልከት። አሁን ራሴን ከሱ ጋር እያወዳደርኩኝ ሳይሆን ላይክ እኔ ዩቲዩብ ስጀምር ስልክ አልነበረኝም፣ ማይክ አልነበረኝም፣ የራሴ ስቱዲዮ አልነበረኝም። አሁን የራሴ ስቱዲዮ የለኝም። ዶርም ላይ ነው ቮይሶችን ሪከርድ ማደርገው። ያ ሰው ፐርፌክት ሞመንት እየጠበቀ እዛው ቀረ። እኔ ግን ባለኝ ነገር ፓሽኔን ስለተከተልኩኝ የሆነ ነገር ቢውል እያደረግኩ። ሁሉም ነገር ፐርፌክት እስኪሆን የምጠብቁ ሰዎች ካላችሁ እዛው ነው ባላችሁበት መቼም አትጀምሩ። የዛሬ ዓመት የሆነ ነገር ሲመቻችል እንጀምራለሁ የምትለው ነገር ካለ ቀጣይ ዓመትም በቃ የዛሬ 3-4 ዓመትም ላትጀምሩ ይችላል። ለምን? ፐርፌክት ሞመንት ስለምጠብቅ። በቃ ባለ ነገር ለምንድን ነው የማትጀምረው? ዩቲዩብ ለመጀመር ከጓደኛ ስልክ ተዋስ። ሁሉም እንደዛ ነው የጀመረው። እኔም በዛ መንገድ ነው የጀመርኩት። ሌሎች ሰዎችም አሁን አሪፍ ቦታ ላይ ያሉ ሰዎች ሁሉም ነገር ተመቻችቶላቸው ፐርፌክት ሆኖ የጀመሩ ሰዎች አሉ። ባላቸው ነገር በቃ አይምሯቸው ማይንድ ሴቱ ካላቸው በማይንድ ሴቱ ይጀምራሉ። ማቴሪያሉ ካላቸው በማቴሪያሉ ይጀምራሉ። ሁሉ ነገር ፐርፌክት እስኪሆን አጠብቁ። ባላችሁ ነገር ጀምሩ። አምስተኛ ግብ የላችሁ። ቆይ እዚህ ጋር አንተ አሁን ሰልፍ ኢምፕሩቭመንት ውስጥ ነህ አይደለ? ስለዚህ ግብ ምንድነው? ቆይ ማሳካት የምትፈልገው የለም ወይ? የለህም? ወይም ደግሞ ራሴን ማሻሻል እፈልጋለሁ ብቻ ነው የምትል። ምን መሆን እንደምትፈልግ ኤግዛክት ግብ የለህም። በቃ እዚህ ጋር ነው ስህተት። አይተሃል አይደለ? ሁሉም የራሱ ግልጽ ግብ ሊኖረው ይገባል። አንተ የሆነ ነገር መቀየር የምትፈልግ ነገር ከሆነ የራስ ፕላን ጎል ሊኖረው ይገባል። ቦዲ ላይ ምን አይነት ነገር ነው ማሳካት የምትፈልገው? ምን አይነት ሰውነት እንዲኖር ትፈልጋል? ማይንድ ሴት እንዴት ነው መሆን ያለበት? ፋይናንሺያሊስ ማሳካት የምትፈልገው የብር መጠን አለ ወይ? ዝም ብለህ በቃ ሀብታም መሆን የምትፈልገው? እያንዳንዱ ፕላን ሊኖር ይገባል። ማሳካት የምትፈልገው በፊት እኮ እንደዚህ አይነት ፕላን ነበረኝ ያሳካሁት የምትለው ነገር ክሬት አድርግ፣ ለራስ አዘጋጅ። መጀመሪያ አሁን ሰልፍ ኢምፕሩቭመንት ውስጥ ዘለ ከመግባት በፊት መጀመሪያ ነገሮችን ፕላን አድርግ። ምን ማሳካት እንደምትፈልግ፣ ምን አይነት ሰው መሆን እንደምትፈልግ ፕላን ይኑር እንጂ ጀስት ከመሬት ተነሳ እኔ ራሴን ማሻሻል ፈልጋለሁ፣ ስለዚህ ጂም እገባለሁ፣ መጽሐፍ አነባ። ምን አይነት ሰው ለመሆን ከምን አይነት ማንነት ነው ወደ ምን አይነት ማንነት የምትሻሻል? ኦልሬዲ ያ የለም አይደል? ስለዚህ ግልጽ ግብ ይኖራችሁ። እኔም እንድቆጣ አታድርጉኝ እስቲ። አሁን ራሴ ላብራራው የምችለው አንተ ምንድነው ግብ ስባል ልናገረው የምችለው ነገር አለ። ለሰው ማልነግረው ኪፕ አድርጌ የምቆየው ሳሳካው ለሰዎች ማሳየው ነገር አለ የራሴ። እናንተም እንደዚህ አይነት ፕላን አዘጋጁ። ሰውነታችሁ ላይ እንደነገርኳችሁ፣ ሪሌሽንሺፕ ላይ ምን አይነት ሚስት ነው ማግባት የምትፈልጉት? ምን አይነት ቤተሰብ ነው እንዲኖራችሁ የምትፈልጉት? ምን አይነት ላይፍ ስታይል ነው እንዲኖራችሁ የምትፈልጉት? ከፋይናንስ ጋር በተቃ ያን እስቲ አንድ ቀን እሑድ ቀን ላይ ፕላን አድርጋችሁ አዘጋጁና ሙሉ ስለ ራሳችሁ ማሳካት ስለምትፈልጉ ሰው ቁጭ ብላችሁ ጻፉ። ስሜቱ ራሱ እንዴት ደስ እንደሚል አንድ ቀን ለራስህ ብትሰጠው ኦልሬዲ አለቀ። በቃ የሆነ ችግር ሶልቭ ለማድረግ መጀመሪያ ጻፉት ይባላል። ከጻፋችሁት በኋላ 50% ያ ችግር ሶልቭ ተደርጓል ኦልሬዲ። ገባ አይደለ? ስለዚህ ወንድም ያደራን ለራስህ ጊዜ ስጠውና እስቲ ፕላን አዘጋጅ መጀመሪያ። ከዛ ቀስ እያልክ ወደ ሰልፍ ኢምፕሩቭመንት ትገባለህ። ነገሮች እየተሻሻሉ ይመጣሉ።
ሰልፍ ኢምፕሩቭመንት ማለት ረጅም ሰዓት ኢንስፓየር የሚያደርጉን ፖድካስቶች፣ መጽሐፍ ስላነበብክ አይደለም፣ አክሽን ስለወሰድክ ነው ዋናው ነገር። ብዙ መጽሐፍ አንብበ ብዙ ቪዲዮ አይተ ግን ምንም አክሽን ማትወስድ ነገር ከሆነ እዛው ባለበት ነው። ሪል እና ፌክ የሚለየው እዚህ ጋር ነው። ሁሉም ሰልፍ ኢምፕሩቭመንት ውስጥ መግባት ይፈልጋል፣ ራሱን ማሻሻል ይፈልጋል። ግን ምንድነው ልዩነቱ? አክሽን ብቻ ነው፣ አለቀ። ኢፍ ዩ ቴክ አክሽን የሆነ ቦታ መድረስ የምትችልበት ቦታ አለ። ካልወሰድክ ግን ባለበት ነው የምትቀር። ስለዚህ አክሽን መውሰድና ያለ መውሰድ የራስ ምርጫ ነው። ፌኩን ሆነ እንዳትቀር ሪሉን እንድትሆኑ የምፈልገው። ይሄን ቪዲዮ አይታውን ጀስት በቃ አይተ ሌላ ቪዲዮ የምታይ ነገር ከሆነ እዛውንም ፌክ ነው። ከዚህ ቪዲዮ ላይ ያያቸው ነገሮች መርጣ አውጣና አክሽን ውሰድ። የኔን ደግሞ ሰልፍ ኢምፕሩቭመንት ጆርኒ ማወቅ ከፈለጋችሁ ከዚህ በፊት የሰራው ቪዲዮ አለ። የ40 ደቂቃ ቪዲዮ ነው። ምን አይነት ፓዞች እንዳለፍኩ እንዴት እንደጀመርኩኝ ምናምን የሚያሳይ ቪዲዮ ነው። ላይክ የራሴን ህይወት ታሪክ ያወራሁበት ነውና ምንም የተቆራረጠ ኤዲት የተደረገ ፓርቲ የለውም። ብዙ ነገር ትማሩበታላችሁ። ቼክ አድርጉት። የ40 ደቂቃ ቪዲዮ ነው። ሞርም ስለ ሰልፍ ኢምፕሩቭመንት ማወቅ የምትፈልጉ ያልጀመራችሁ ካላችሁ አም ሪሊ ሹር እንደሚጠቅማችሁ። ሰብስክራይብ ያላደረጋችሁ ደግሞ እስከዛሬ ሰብስክራይብ አድርጉ። 10,000 ሰብስክራይበር መግባት እፈልጋለሁ። ኦልሬዲ አሁን 8500 አካባቢ ነን። 1500 ብቻ ነው የቀረው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደህና ሁኑልኝ።